ማንም ግን በልቶ ወደ ቀብር ሄደ የለም። ሁሉም አስቀምጦ ነው ሄደው። ልጅና እናት ፍርድ ቤት ከቀረበ ምን እንጠብቃለን? ምንም እንጠብቀው ነገር የለም። የግድ ግን መመለስ አለብን። ምንም እኛ ተስፋ የሚያስቆርጠን ነገር የለም። ከተነጋገሩ ወላሂ በረካ ነው፣ በረካ ነው። ነፍሴን ወድጄ ከኔ አይለፍ የሁሉ ብር ብለን እንጂ ተካፍለን ብናላ ረሕመቱን ነው የሚያወርደው። የሁለት ሰው ምግብ ለአራት ሰው አይደለም የሚለው ሐዲስ፣ የአራት ሰው ምግብ ለስድስት ሰው ነው እኮ የሚለው። አንተ ጋር ያለው ብዙ ቤተ ዘመድ ይኖርበታል። የፈለገ ቋጣሪ ቢሆንም አንድ ሰው ስለ ቋጠረው ገንዘቡን አያቅፋትም። አላህ በአቋራጭ ይቀበለዋል። በአቅም ቤት ይቀበለዋል። ወንበዴ ይልክበታል፣ ሽፍታ ይልክበታል፣ ይቀበለዋል። አላህ እኔ በምወደው አውጣ ነው እንጂ ያለ አላህ መቀበል መንገዱማ ብዙ ነው። ልክ የሁሉ መስኮት እንዳለ መስጊዱ ይሁሉ ይልክብሃል ማለት ነው። ግን በፍቅር አውጣ ለእናትህ፣ በፍቅር አውጣ ለሚስትህ፣ በፍቅር አውጣ ለልጆችህ፣ በፍቅር አውጣ ለቤተ ዘመዶች ያላለ ከዚህ አንጻር ነው። ስለዚህ ሁላችንም ካበላሸንም ከነፍሳችንና ከሸይጣን ነው፣ ካስተካከልንም ማስተካከልን እንድንጨምርበት በሚል ነውና ይህ ሁሉ ነገር ከተሰማ ነገ ምን አካል ነው ወደ ፍርድ ቤት የሚሄደው? እኛ ፍርድ ቤት ያስፈልገን። የአላህ ባሪያዎች ያሉ ሊድረኙናል። እዚያ ሄደን መጨቃጨቅ አያስፈልግም። ሰው ኮፍያችን ሲያሸማቅቃል፣ ሂጃባን ሲያሸማቅቃል፣ እስልምናችን ሲያሸማቅቃል፣ ሁልመታ ዱንያ ቀሊል ብለን ልባችን ማሳመን ያስፈልጋል። በቃ እቺ ዱንያ ትንሽ ናት፣ ትንሽ ናት። አላህ ያለ መጠቀማችሁ ናት። በሚገርም ምሳሌ ነው አላህ ዱንያን የመሰላት። አንድ ሰው ፀሐይ አቃጥሎት ፀሐይ ለማብረር ጥላ ቦታ ይቀመጣል። ከዛ ተነስቶ ሄዳል ያሉት እቺ ነው ዱንያ ያለው ረሱል ሰለላሁ ዐለይሂ ወሰለም። እቺን ትንሽ ህይወት ግን ነግደውባት ይገኛሉ። እኛም ነጋዴዎች መሆን ይገባናል። ከእናት ከአባቶቻችን ጋር የተለየ ግንኙነት እንደምናደርግ ተስፋ እናደርጋለን። ዝግጁ ናቸው ወንድሞች? አፍጥጣችሁ ብቻ ነው ያያችሁ። ኢንሻአላህ ዛሬ አሁን እንደወጣው እንደ የመጀመሪያ እምዘይራቱ ሰላም አለይኩም ነው። እስቲ ጁማ ዚያራ ሚዘየር እስቲ ይሄን ሰው ጀለን ላኢላሃ ኢላላህ አሁን ዘይራታለሁ እናቴን ብላው ተጅን ነይት ሸይጣንን አቃጥሎ ከዚህ የበለጠ ነው ያለ። ተሰባስበን አታርዱት፣ እንዳታርዱት አላህ ያላችሁ ስለሚያየው ነው። ሁላችንም ዝግጁ ኢንሻአላህ በደንብ አድርገን እንዘይራችኋለን። በባዶ እንዳዘይሩ የሆነ ሀዲያ ይዘን ነው ኢንሻአላህ መዘየር ያለብን። ሰው ለሚስቱ ስንት ነገር ይገዛል አይደል? ሀቢብቲ አይኔ ሆዴ ምን ይላል? አረ እናቱን አቆላም ተጥራቱን ሊናቱን ነው ሚስት እንደነሽን ተተርኩልኝ እንደ እናቴ እንጂ እንደ ሚስት ያታውለኝ ይባላል አይደል እንዴ? ሚስት ከማን ጋር ያለብኝ ነው የምትለው። ምክንያቱም የሴት ልጅ ድምፅ በሰማሽ ቁጥር መንገድ ላይ በሞባይል ልጅቷን በተምስበት ማናት ደግሞ ትባላል። አንተ ራስህ አታውቃትም። ሄደች ያተበረ እናት ግን ሱብሃንአላህ ለየት የሚያደርጋት ባህሪ ምንድን ነው? ልጄ እንዴት ያለልኝ ነው። ከማን ጋር አይደለም እሷ እንዴት ያለልኝ ነው። አባት እንዴት ያለልኝ ነው የሚለው። ይህ ሁሉ ህብረተሰቡ እንግዲህ ሽማግሌ ባንሆንም በአብዛኞቻችን የትዳር ባለቤቶች ነን። ዛሬ ዘራ ነው ነገ በመልካም እንድናገኘው ዛሬ ሁላችንም መለወጥ አለብን። የትም ቦታ የምንሰማቸው ተረት ተረት ማቆም አለብን። ትውልዱ ተበላሸ ወላሂ መፍትሄ አይደለም። ኢንሻአላህ እናስተካክለዋለን ቢኢዝኒላህ። ቤታችን ሙሐደራ መጀመር፣ አብረን መብላት፣ አንድ ክፍል ጎረምሳ እዛ ክፍል ህፃናቶች አታርጉ። በአንድ ትሪ ገልብጣችሁ አብራችሁ ከልጆቻችሁ ብሉ። ቤተሰቦቻችን ያበላሸነው እኛ ነን። የሴቶች ክፍል የወንዶች ክፍል ተብሎ በሰራተኛ ምግብ ይመጣል ክፍል ድረስ የተበላሸ ልጅም እናውቃለን። ማን ጠንካራ እሱና ለጠንካራ የሆነ ልጅም ሁሉንም እንድንለይ ያደርገናል። ግን ከቤቶቻችን አሰራርን ችግር ማስተካከል አለብን። 10 ክፍል ከመስራታችን በፊት እንዴት ነው ማስተኛቸው ብለን መጠንቀቅ ያስፈልጋል። ብዙ ወጣቶች ለራሳቸው ክፍል ያደርጉና ከሞባይላቸው ጋር ኒካ ያስራሉ። የሐራም ኒካ ከሞባይላቸው ጋር ያስራሉ። ዓለምን ያዩበታል። በ200 ብር በ100 ብር ካርድ ዓለምን ያዩበታል። በደንብ መቆጣጠር አለብን። ቁጥጥር ሲባል በዱላ መማታት አይደለም። ይሄ አይጠቅምም። ትደርስበታለሽ። ይሄ ከሆነ ይመጣባቸዋል። ይሄ ከሆነ ይሄን አልካልን ከተነጋገረን የማይፈታ ነገር የለም። በዱላ አይደለም የሚፈታው።
ከራሳችን ጋር እኛን እንዴት ነው ይሰራል እኛን ያበላሸነው ቢዝኒላህ እኛው እንድናስተካክለው እኛንንና ሁላችንም አላህ ያስተካክሉልን በእኛ በተሰባሰብነው ወንድሞች ሁሉ ከጀርባችን የጀሃነም ልጅ የማይፈጠርበት ቤት አላህ ያርግልን እዚህ ቤት እንደሰበሰበን የተከበረው ጀነት ምንሰባሰብ አላህ ያርግልን አገራችንም አላህ ሰላም አላህ ያርግልን ሰላሙን አላህ ያርግልን ሰላሙን አላህ ያርግልን ረህመቱን አላህ ያንባባብን ረህመቱን አላህ ያንባባብን አላህ በቃችሁ አላህ ይበለን የእናት የአባት ፍቅር የሚያገኙ ሰዎች አላህ ያርገን አንዳቸውን ቀልብ ሳያረጉብን ዱንያ ለቀን ከሚሄዱ ሰዎች አላህ ያርገን አላህ በኸይር ቦታ ሁሉ ይሰብስበን የመስጊድ ፍቅር አላህ ይስጠን የዲን ፍቅር አላህ ይስጠን የዑለማ ፍቅር አላህ ይስጠን የዳዒ ፍቅር አላህ ይስጠን ትክክለኛ ሽማግሌዎች የምናከብር አላህ ያርገን እምንተናነስ አላህ ያርገን አላህ ከፍ ያርገን ደረጃችን የተሻለ ቦታ አላህ ያርገን በስራ የተጨነቀው ስራውን አላህ ይወፍቀው በትዳር የተጨነቀው ትዳሩን አላህ ይስጠው በትዳር የተጨነቀችው ትዳሩን አላህ ይስጠው በየቤቶቻችን ቁጭ ያሉት ልጃገረድ ቤቶቻችን ሁሉ አላህ ይድረስላቸው የሚሮጥ የሚያሯሩጥ ርስቁ ሰፊ የሆነ ወጣት አላህ ያምጣላቸው እዚህ ቤት እንደሰበሰበን አላህ በጀነት ውስጥ ምንሰባሰብ አላህ ያርገን አክሳ ዳዋ ነበርን እኮ ምንባባል እዛ ጀነት ቤት ውስጥ የምናወራ ሰዎች አላህ ያርገን ተሳስቼ ከሆነ ከነፍሴና ከሸይጣን ነው ትክክል ከሆነ ከአላህ ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ አላችሁ እንዴ እናንተ አይበቃሉ አለን ሰላም አለይኩም ሰላም ብያለሁ ምንድነው ምን ልተኛ ነው ልተኛ ነው ይሄ ፕሮፋይል ላይ ያለ ፎቶ የራስህ ነው አይደለም የአባቴ ነው የአባቴ ነው የምር ጥያቄን በትክክል መልስልኝ ይሄ ልጁ ሙስሊም አይደለም ብዬ ነው ድሮ ታየው